الحمد لله وحده والصلاة والسلام على من لا نبي بعده ما بعد እንቀጥላለን ሱሉ ሰላሳ አቆምንበት ኢዕለም ይላል እወቅ አርሸደከ አላሁ አላህ ቀናውን ይምራህና ሊጠዓቲሂ ለትእዛዙ ቀናውን አላህ ይምራህና እወቅ ተማር ማለት ነው። አነል ሐኒፊየተ ሐኒፊ የምትባለዋ ሚለተ ኢብራሂም የኢብራሂም መንገድ ነች። እሷ ደግሞ አንተ አዕቡደላህ አላህን ልታመልክ ነው። ሙኽሊሰን ጥርት ያደረግ ሆነህ ለሁ ለሱ ማለት ነው። አዲነ ዲኑን ለአላህ ጥርት ያደረግ ሆነህ አላህን ልታመልክ ነው። ሐኒፊያ የሚባለው ይሄ ነው፣ የኢብራሂም መንገድ ነው። የኢብራሂም ደግሞ መንገድ አንተ አዕቡደላህ ሙኽሊሰን ለሁ ዲን ማለት ነው። ወቢዛሊከ በዚህም ነው አመረ አላሁ አላህ ያዘዘው ጀሚዐ ናሲ የሰው ልጆችን በሙሉ ያዘዘው በዚህ መንገድ ነው ማለት ነው። አንተ አዕቡደላህ ሙኽሊሰን ለሁ ዲን ወቢዛሊከ አመረ አላሁ ጀሚዐ ናሲ የሰው ልጆችን በዚህ ነው ያዘዘው። ወኸለቀሁም ለሃ ለዚችም ፈጥሯቸዋል ማለት ነው። ማለት አላህን ጥርት አድርገው እንዲያመልኩና ዲኑን ለሱ ብቻ እንዲያደርጉ ማለት ነው። ከማ ቃለ ተዓላ አላህ ብሎ እንዲያለው ወማ ኸለቅቱ አልፈጠርኩም አልጅነ ጅንን አልፈጠርኩም ወልኢንሰ ጅንንና የሰው ልጅን አልፈጠርኩም ኢላ ቢሆን እንጂ ሊያዕቡዱኒ ሊያመልኩኝ ቢሆን እንጂ ጅኒዎችንና የሰው ልጆችን አልፈጠርኩም። የፈጠርኩባቸው ምክንያቱ እኔን ሊያመልኩኝ ቢሆን እንጂ አልፈጠርኳቸውም እያለ ነው። ወማዓና ያዕቡዱኒ አይ ያምልኩኝ የሚለው ትርጉሙ ይወሒዱኒ እኔም ብቸኛ ያድርጉኝ ማለት ነው። ወአዕዘሙ ማአመረ አላሁ ታላቁ አላህ ያዘዘበት ቢሂ እሱ አላህ ያዘዘበት ማለት ነው። አተውሂዱ ተውሂድ ነው ማለት አላህን በብቸኝነት ማምለክ ማለት ነው። ይሄ ተውሂድ ብሎ ማለት ነው። አላህ በብቸኝነት የዒባዳን አይነት ለአላህ ሱብሓነሁ ወተዓላ ብቻ በማድረግ አላህን ማምለክ ማለት ነው። ወሁወ ይሄ ደግሞ ተውሂድ የሚባለው ኢፍራዱላሂ አላህ ሱብሓነሁ ወተዓላን ብቸኛ ማድረግ ቢልዒባደቲ በአምልኮ አላህ ሱብሓነሁ ወተዓላን ብቻ ብቸኛ ማድረግ ማለት ነው። በአምልኮ አላህ ሱብሓነሁ ወተዓላን ብቸኛ ማድረግ እሱን ብቻ ማምለክ ከሱ ውጭ ያሉ የሚመለኩ ነገራቶችን መራቅና መጠንቀቅ ይህ ኢፍራዱላሂ ሱብሓነሁ ወተዓላ ቢልዒባዳ ይባላል ማለት ነው። ወአዕዘሙ ማዕናሃ ታላቁ ደግሞ የከለከለበት አንሁ ከሱ ከከለከለበት አሽርኩ ሽርክ ነው ማለት ነው። ወሁወ ይሄ ሽርክ የሚባለው ደግሞ ዳዕወቱ መጣራት ነው። ገይሪሂ ከአላህ ውጭ መዐሁ አላህ ጋራ ሌላን መጣራት አላህ ጋራ ሌላ አማልክቶች እንዳሉ መያዝ ማለት ነው። መጣራት መለመን ይሰማሉ ብሎ እነሱን መጣራት አላህንም ሳይተው ከአላህ ጋር ሌላ ነገር ማምለክ ይሄ ምንድነው? ሽርክ ነው ማለት ነው። ወደሊሉ ማስረጃው ቀውሉሁ ንግግሩ ተዓላ ከፍ ያለ አላህ ሱብሓነሁ ወተዓላ ንግግር ነው። ወዕቡዱ አምልኩ አላህ ሱብሓነሁ ወተዓላን ወላ ቱሽሪኩ እንዳታጋሩ ቢሂ በአላህ ሸይአን ምንንም እንዳታጋሩ ይላል ማለት ነው። ፈኢዛ ቂለ ለከ ቢባልህ ላንተ መልኡሱሉ አሰላሰቱ ሶስት መሰረታዊ የሆኑ ነገሮች የሆኑት ምንድን ናቸው ቢባልህ አለቲ ያቺ የጅቡ ግዴታ የሚላት አለል ኢንሳኒ በሰው ልጅ ላይ ግዴታ የምትሆነው ማዕሪፈቱሃ ተብለህ ብትጠየቅ ምን ትላለህ ነው። ፈቁል ብለህ መልስ ማዕሪፈቱል አብዲ አንድ ባሪያ ማወቁ ነው። ረበሁ ብለህ መልስ ማለት ነው ጌታውን፣ ወዲነሁ እንዲሁም ዲኑን እምነቱን፣ ወነቢየሁ እንዲሁም መልእክተኛውን ሙሐመድን ሰለላሁ ዐለይሂ ወሰለም ማወቁ ነው ብለህ መልስ። ይሄ ሶስት የሆኑ እነኚህ መሰረታዊ የሆኑ ነገሮች ምንድን ናቸው ብለህ ብትጠየቅ ይሄን ብለህ መልስ ያ ነው። አልኡሱሉል አወሉ የመጀመሪያው መሰረት ማዕሪፈቱል አብዲ ረበህ የመጀመሪያው መሰረት አንድ ባሪያ ጌታውን ማወቁ ነው። ፈኢዛ ቂለ ለከ
መረቡከ ማነው ጌታህ ብትባል ተብለህ ብትጠየቅ ፈቁል ብለህ በል ረቢዬ ጌታዬ አላህ ሱብሓነሁ ወተዓላ ነው የኔ ጌታ ብለህ በል። አለዚ ያ ጌታዬ ረባኒ የተንከባከበኝ ነው፣ ወረባ የተንከባከበ ነው፣ ጀሚዓ አጠቃላይ አልዓለሚን የዓለማትን አጠቃላይ የተንከባከበ እኔንና የዓለማትን የተንከባከበ የሆነ ጌታዬ ነው ብለህ በል። ቢኒዓሚሂ በጸጋው ማለት ነው። ወሁወ እሱ ደግሞ ማዕቡዲ የማመልከው ነው። ለይሰ ሊ ለእኔ የለኝም ማዕቡዱን የማመልከው ማለት ነው ሲዋሁ ከሱ ውጭ ብለህ መልስ። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው አልሐምዱሊላሂ ረቢል ዓለሚን አልሐምዱ ምስጋና የተገባው ነው። ሊላሂ ለአላህ ሱብሓነሁ ወተዓላ ረቢ አልዓለሚን የዓለማት ጌታ የሆነው ጌታ ምስጋና የተገባው ነው ማስረጃው ማለት ነው። ወኩሉ መን ሲወላሂ ካላህ ውጭ ያለ በሙሉ ዓለሙን ዓለም ይባላል። ወአነ እኔ ደግሞ ይላሉ ሸሁ ዋሂዱን ከዙ ውስጥ አንዱ ነኝ። ሚን ዛሊከል ዓለም ከነኚህ ዓለማት ከተጠቀሱት ውስጥ አንዱ እኔ ነኝ ይላሉ ማለት ነው። ፈኢዛ ቂለ ለከ ብትባል ብትጠየቅ ቢማ ዓረፍተ በምን አወቅ ረበከ ጌታህ እንደሆነ በምን አወቅ ተብለህ ብትጠየቅ ፈቁል ብለህ በል ቢአያቲሂ በተአምራቶቹ በምልክቶቹ ወመኽሉቃቲሂ በፍጥረታቶቹ በፈጠራቸው ፍጥረታቶች ማለት በፈጠራቸው ፍጥረታቶች ብለህ መልስ። በተአምራቶቹ በተፈጠሩት መኽሉቆች አጠቃላይ ወሚን አያቲሂ ከተአምራቶቹ ከምልክቶቹ ተአምር ከሆኑት ምልክቶቹ ውስጥ አለይሉ ሌሊቱ ይሄ ሌሊት ታላቅ ተአምር ነው ማለት ነው። ወነሃሩ እንዲሁም ቀኑና ሌሊቱ ከተአምራቶቹ ውስጥ ነው ማለት ነው። ወሸምሱ ፀሐዩ፣ ወልቀመሩ ጨረቃው፣ ወሚን መኽሉቃቲሂ ከፍጥረታቶቹ ውስጥ ደግሞ አሰማዋቱ እንዲሁ ሰማያቶች አሰብዑ ከሰባቱ ሰማያት ወልአራዱነ እንዲሁም መሬቶች አሰብዑ ሰባቱ መሬቶች ወማ ፊሂነ በውስጣቸው በነኚህ በሰባት ሰማያትና በሰባት መሬቶች ውስጥ ያለው በእነሱ ውስጥ ያለው ተአምር ማለት ወማ በይነሁማ በመሃላቸውም ያለው ማለት ነው። ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃው ወሚን አያቲሂ ከተአምራቶቹ ውስጥ ነው ከምልክቶቹ ውስጥ ነው አለይሉ ሌሊቱ ማለት ነው። ወነሃሩ ቀኑ፣ ወሸምሱ ወልቀመሩ ፀሐይና ጨረቃው ላተስጁዱ አትስገዱ እንዲያሰግዱ ማለት ነው። ክልከላ ነው። ላተስጁዱ ለሸምሲ ለሸምስ ለፀሐይ እንዲያሰግዱ ወላ ሊልቀመሪ ለጨረቃም እንዲያሰግዱ ወስጁዱ ስገዱ ሊላሂ ለአላህ ስብሓነሁ ወተዓላ አለዚ ለአላህ ለዛ ማለት ነው ኸለቀሁነ እነኚህን የተጠቀሱ ተአምራቶችን ለፈጠራቸው ኢንኩንቱም ከሆናችሁ እያሁ እሱን ተዕቡዱነ የምትገዙ ከሆናችሁ መስገድ ያለባችሁ እነኚህን ታላላቅ ተአምራቶች ለፈጠረው አላህ ሱብሓነሁ ወተዓላ ነው መገዛትና መስገድ ያለባችሁ እያለ ነው ማለት ነው። ወቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ኢነ ረበኩም አላሁ ያ ጌታችሁ እኮ አላህ አለዚ ያ ኸለቀ አሰማዋቲ ሰማያቶችን የፈጠረ ነው። ወልአርዶ እንዲሁም መሬትን ፊ ሲተቲ አያሚን በ6 ቀናቶች ሱመ እስተዋ ከዛም ከፍ አለ አለል ዓርሺ በዓርሹ ላይ ከፍ አለ። ዩግሺ ይሸፍናል አለይለ አነሃረ ሌሊቱ ቀኑን ይሸፍናል። የጥሉብሁ ያዛቸዋል ሐሲተን በፍጥነት ወሸምሰ ወልቀመረ እንዲሁም ፀሐይና ጨረቃ ወኑጁመ ከዋክብቶችም ሙሰኸራቲን የተገሩ ናቸው። ቢአምሪሂ በትእዛዙ ማለት ነው። አላ አዋጅ ለሁል ኸልቁ ፍጥረታት ለሱ አይደለምን? ወልአምሩ ነገራት ሁሉ ለሱ አይደለምን? ተባረከላሁ አላህ ችሮታው ሰፋ
ረቡል ዓለሚን የዓለማት ጌታ የሆነው